ቤታውን ሰከረች። የምን ዘፈን ነው የምጨፍርላችሁ? ዞይ ኑ ጋይስ ነው መኮላተፍ ጀምሮ ቶርክ ነው የምታደርገው። ቤታዬ ቶርክ ተኛ ወይ እንደፈርዶብኝ እንዴ ምን አውቄ ቤታይላ ዳንሱ ቤታይላ ላይክ ቤታይላ ውሃ እሱማ ውሃ ምናምን ስላለው ጅስ አሁን ትሬንድ በሆነው ማይክ አፍሪካ ዳንስ አፍሪካ ነው። አራት ንገራቸው ኖ ስምንተኛ እና ከዛ ደግሞ ዲ1 ሊግ ላይ ደግሞ አንደኛ ነኝ። ዲ5 ላይ ዲ5 ሊግ ላይ ደግሞ አንደኛ ነኝ በ1.2 ሚሊዮን ነምበር 1 የትላንትና ደግሞ ዲ5 እንዴ ዲ5 ላይ አንደኛው እንኩኝ ትላንት። ዛሬም ለምን ነው ዲ5 ላይ የሚያጮተኝ? በስንት ቀን ነው ማልፈው? በሶስት ቀን ነው። ኦኬ 3 ቀን አንደኛ ኮንኩኝ ዲ4 ገባለሁ። ከዛ 3 ቀን አንደኛ ምናምን ኮንኩኝ ዲ3 ገባለሁ፣ ዲ2 ገባለሁ፣ ዲ1 ገባለሁ። በ15 አሁን ስንት ነክ? ፒቲሽን ታጠቢ እሺ ብዬ ኦኬ እኮ አሁን ምን ላይ ነክ? አሁን ምን ላይ ነህ ጆ? ዲ5 ነክ? ዋው ጆን በአንድ ሳምንት ኤዋን መግባት ትችላለህ ጆ። በሁለት ሳምንት ወይ በአንድ ሳምንት ኤዋን ይቻላል። እኛም እንደዛ ነው የምንገባ። ይችላል ላይ ሄለን በአንድ ሳምንት አይለም። እስኪ ባለፈው እኔ በአንድ ሳምንት ላይ ባልገባውም ነበር። የአሜሪካ ብዙ ስለሆነ አሁን ቢ ነው የሚገባው። ቢ2 ኦር ቢ1 ይገባል። ገና እኮ ዲ ነኝ እኮ ቢ ትገባለህ። አሁን ትገባለህ። ኤ ያስገባሃል። ግን የአሜሪካ በጣም ብዙ ስለሆነ ሞር መንጨት አለብህ በደንብ። ኦኬ የእኛ ብዙ ነው የሚጠየቀው። ገባ እኔ ራሱ ከኤዋን 3ቱን አጣኋቸው ስላልተጫወትኩ ሰሞኑን። ሁሉም መጫወት አለብህ ምናምን ሁሌ መግባት። ራንኪንግ ግን እኮ አንደኛው እንኩኝ እኮ 3ኛው ትላንት። ቆይ ፍራግመንትን አንዴ ልክ አላየሁም። ኦኬ ዲ5 ናክ አይደለ? ዲ5 ተለውጧል። በስመ አብ ሪፍሬሽ የሚያደርገው ከ5 ሰዓት በኋላ ነው ሪፍሬሽ የሚያደርገው። ስለዛ 1.1 በስመ አብ ብዙ ሺህ ኮይን ያስፈልጋል። አይደለም ይገባል። ቤታ ይገባል። ለምን ከዚህ በላይ ይገባል? አንድ ፍራግመንት ጌን ለማድረግ ማለት ነው በ5 ሰዓት ውስጥ የሰጠው ዳይመንድ አለ። ኮይን መስራት አለበት። ስንት ኮይን? ብዙ ነው። ካሁን ካለውበት ይበልጣል። አሁን ስንት ላይ ነው ኮይኑ? 1.2 ኦኬ ቆይ ጋይስ